እና ምን ይላል ተዕሊቁ ላይ ከኢማም ሰዒድ ጉሃና ከአሕመድ አቃምቀም እስከ ሙስጦፋ ድረስ ያሉትን ሙሉ ተክፊሪዮች ናቸው፣ ተጠንቀቋቸው ይላል። እና በሪከርዶቹ ላይ እንደሰማሁት በውጭም እንደምንሰማው እነኚህ ሰዎች የመጀመሪያው ከዚባቸው አለ ሰለፊዮች መስአለተ العذر بالجهل ላይ ያለምንም ተፍሲል ዑذር እንደማይሰጡ አድርገው ማውራት ወይ ጀህል ነው ወይ ከዚብ ነው። ምናልባት አላወቁ ከሆነ ጀህል ነው ሊያስወግዱት ይገባል። በቃ አልገባቸው ከሆነ እያወቁ ከሆነ ግን ይሄ ከዚብ በእኛ ላይ የሚያስፈልገዋል፣ ተውበት ያስፈልገዋል፣ ሕስድ ነው የሚሆንባቸው። አህሉ ሱና ወልጀማዓ ሰለፊዮች እንደው ከይፈ ላ يعذرون بالجهل በጀህል የወደቁ ጀህል ላይ ያሉ የሆኑ ሰዎችን እንዴት ዑዝር አንሰጥም? እንሰጣለን። ነገር ግን በተፍሲል ነው። ጃሂል ከሆነ ምንም የማያውቅ ከሆነ ያልተማረ ከሆነ ያልደረሰው ከሆነ ለዑቁባ ለአኸራው ወይም ዱንያ ላይ ለሚቆምበት ቅጣት ዑዝር እንሰጣለን። እንዴት ዑዝር አንሰጥም? العذر بالجهل ثبت في القرآن، يقول الله تبارك وتعالى وما كنا معذبين حتى نبعث رسولا. إن يسول الجوج عنك أتأم وما كنا معذبين هذا للتعذيب بآخر أنكتهم ويم دنيا لا يبال يمريت من قد كتم منه بثلاث يارجع أنكتهم على الله حتى نبعث رسولا መልእክተኛን እስከምንልክ ከጀህል እስከሚወጡ እስከሚገባቸውና እስከሚረዱ ድረስ በአኸራ ቅጣት በጀሃነም አንቀጣቸውም እያለ ይህን የቁርአን አንቀጽ ጥሰን ወዴት ነው የምንሄደው? ስለዚህ እኛ ዑዝርን እንሰጣለን። ይሄን ወቁ። أولا يجب عليكم أن تفرقوا بين المسائل الجلية فلا يدخلها العذر وبين المسائل الخفية يعذر فيها. መጀመሪያ እኛና አንተ መስአለተ العذر بالجهل ድንግርግር ያረጋችሁ የሆኑ ሰዎች ለዩ ነው። ፈሲሉ مسائل الجلية አለ ዑዝር ጭራሽ የማይቀበል ይሆን፣ مسائل الخفية አለ ዑዝር የሚቀበል ይሆን። ይሄንን ተፍሪቅ ለዩ ነው። አይሰሙም ወይም አይገባቸውም፣ ደንቆሮች ናቸው። تفريق بين المسائل الجلية وبين المسائل الخفية كيف يمتعوا بالتلي؟ عندي قرآن، عندي النبي عليه الصلاة والسلام من حديث لكبر يقول النبي صلى الله عليه وسلم إن الحلال بين وإن الحرام بين وبينهما مشتبهات لا يعلمهن كثير من الناس. قال النبي عليه الصلاة والسلام حلال የሆኑ ነገራቶች በቁርአን በሐዲስ ጥቅስ ግልጽ ነው ተቀምጠዋል። ወይን الحرام በይ እንዱ حرام የሆኑ ነገራቶች በቁርአንና በሐዲስ ጥቅስ ምንም በማያሻማ መልኩ ተቀምጠዋል፣ ግልጽ ናቸው። هؤلاء الحلال والحرام البين في الكتاب والسنة من المسائل الجلية ናቸው። وبينهما مشتبهات لا يعلمهن كثير من الناس. النبي عليه الصلاة والسلام በእነኚህ ግልጽና ግልጽ ፍንትው ባሉ ሐላልና ሐራም መካከል ሙሽተቢሃት አሉ፣ ሰዎችን የሚያደናግሩ አብዛኛው የሰው ልጆች የማያውቃቸው አሻሚ የሆኑ ነጥቦች አሉ። لا يعلمهن كثير من الناس አብዛኛው ጃሂሉ ኡማ አያውቀውም إلا العلماء يقولون أنجي مالتهم. إيه تفريق بين المسائل الجلية والمسائل الخفية. وكذلك أقوال العلماء يفلق هنا سو عارض الجهل يتسني هنا كتاب عارض الجهل يتسني هنا كتاب السليميات الجلال يا أربع عند عالم قول تقصى أربع عند عالم እንደው من العلماء المعاصرين فايدل አሁን ዘመን ያሉትን ዑለማዎች ፋይደል ቀደምቶች من الائمه الاربعه ጀምሮ ወደታች مسائل الجليه እና خفيه የሚባል እንዳለ በዚህ መልኩ ተቀምጧል። ይሄ እንደው ይሰወራቸዋል ብዬ አላምንም ማለት ነው። እስኪ የተወሰነ እንደው ለማብራራት ነው። مسائل الجليه ማለት انها مسائل معلومه من الدين بالضروره لا يسع المكلف العاقل جهلها. مسائل الجليه ግልጽ የሆነ مسائل ነጥብ ብሎ ማለት እስልምና ውስጥ አብዛኛው አቅል ያለው የሆነ ሰው
ብሉግ የሆነ ለአቅመ አዳም የደረሰ የሆነ ሰው ሊስተው የማይችል የሆነ ኢንሃል መሳኢሉ መዕሉመቱ ሚን ዲን ቢዶሩራ በቃ ይታወቃል፣ ግልጽ የሆነ ነው። ሰማይ ከላይ ነው፣ ምድር ከታይ ሀከዛ ልክ እንደዚህ ፍንትው ያሉ لا يسع المكلف العاقل جهلا ለአቅመ አዳም የደረሰ ጥሩ አእምሮ የተስተካከለ አእምሮ ያለው የሆነ ሰው የማይስተው مسائل الجلية ማለት وكذلك إنها مسائل الدليل فيها محكم لا يدخل الشبهات ولا التأويل مسائل الجلية ብሎ ማለት إنها مسائل الدليل فيها محكم በቁርአን በሐዲስ የተቀመጠለት ጥቅስ ግልጽ የሆነ محكم ነው لا يدخل فيها الشبهة ولا التأويل شبهة አሻሚ ነገር ጭራሽ የማይቀበል